ሰላም ሰላም ውድ የብሩህ ተስፋ አካዳሚ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ የዘጠነኛ ክፍል ታሪክ ቻፕተር 1 ፓርት 3 ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረግ እንዳይረሳ። አሁን ወደ ቪዲዮ። አፍሪካ እንደ ሁማን ኢቮሉሽን፣ አፍሪካና የሰው ልጅ ዝግመተ ለውጥ የሚለውን ታሪክ ወደታች እናያለን። ዘ ኦልደስት አውስትራሎፒቲከስ ዲስከቨርድ ኢን ኖርዘርን ቻድ ኢን 2001 ኢዝ ሳሌሂን ቻንደስ። የመጀመሪያ ወይም የጥንት አውስትራሎፒቲከስ የተገኘው የት ነው? በኖርዘርን ወይም በሰሜናዊ ቻድ ውስጥ ነው። በመች 2001 ላይ ማለት ነው። ኢዝ ሳሌስ ቻደስ። ይሄ ደግሞ ስያሜውን በምን በመባል ታውቋል? ሳሌን ቻደስ ተብሎ ተጠርቷል ማለት ነው። የመጀመሪያው ኦልደስት አውስትራሎፒቲከስ የሱ ዝርያ ነው ማለት ነው። ኢት ኤስቲሜትድ ቱ ቢ 7 and 6 ሚሊዮን ይርስ ኦልድ። እና ምን ያክል ነው የቆየው ብለው ነው የሚያስቡት? እስከ 7 እስከ 8 ሚሊዮን ዓመት በፊት የነበሩ እንደሆነ ምሁራኖች ወይም የሳይንት እነዚህ አርኮሎጂስቶች ጽፏል ማለት ነው። ፎሲልስ ኦፍ ዘ አውስትራሎፒቴከስ ራሚዴስ ኤጅድ 4.4 ሚሊዮን ይርስ ዌር ዲስከቨርድ ኢን አፍሪካ ሪጅን ኢን ኢትዮጵያ ኢን 1994። ይሄኛው ደግሞ አውስትራሎፒቴከስ ራሚዴስ የተባለው 4.4 ሚሊዮን ዓመታቶችን ከዛ በፊት የነበረ እንደሆነ ተገልጿል። የት ነው የሚገኘው? በኢትዮጵያ ላይ ሉሲ ሪጅን አፋር ሪጅን ተብሎ ተገኝቷል ማለት ነው። ይህም ደግሞ የተገኘው በ1994 እንደሆነ ጽፎታል ማለት ነው። The fossil remains of Australopithecus afarensis, also known as Lucy or Dinkinesh, was found at Hadar in the Afar region in 1974. ይሄኛው ደግሞ አንዱ የአውስትራሎፒቴከስ አፍራንሲስ የሚባል የሉሲ የምትባለው ደግሞ በ1974 ላይ እዛው በአፋር ሪጅን ሀዳር በሚባልበት ቦታ ተገኝታለች ማለት ነው። ኢት ኤስቲሜትድ ቱ ቢ 3.18 ሚሊዮን ይርስ ኦልድ። ይህ ደግሞ ከስንት ዓመት በፊት እንደነበረ ይህ ዝርያ ከስንት ዓመት እንደነበረ ነው የሚገልጹት። 3.18 ሚሊዮን ዓመቶችን እንዳስቆጠረ ይናገራሉ ማለት ነው። they were first described by an American scientist ዶናልድ ጆንሰን and his college። ይህ ደግሞ ለመጀመሪያ ጊዜ ዲስከቨር የተደረገው በዶናልድ ጆንሰን እና በሱ ኮሌጅ ዲስከቨርድ እንደተደረገ ይገልጻሉ ማለት ነው። ሉሲስ ፎሲልስ አር ዘ ሞስት ኮምፕሊት ሶ ፋር ፋውንድ። ይህ የተገኘው የሉሲ አጽም በጣም የተሟላ ወይም ኮምፕሊት የሚባል አጽም ነው ማለት ነው። ማለት ሙሉ በሙሉ እግር፣ እጅ ያለው ጭንቅላት ያለ ሙሉ አጽም ነው ማለት ነው። አውስትራሎፒቴከስ አፍራንሲስ was bipedal and appear to have been the ancestor of human being from among Australopithecus። ይሄኛው አውስትራሎፒቴከስ አፍራንሲስ የሚባለው ቀና ብሎ የሚሄድ ባይፔዳል የሆነ እናም ደግሞ የመጀመሪያዎቹ የሰው ልጅ አንሲስተር ወይም ቅድመ አያቶቹ ከምን የመጣ ነው? ከአውስትራሎፒነስ የመጣ ነው ማለት ነው። ሪሜንስ ኦፍ አውስትራሎፒቴከስ አፍሪካነስ ኤጅድ 2.5 ሚሊዮን ይርስ ዌር ዲስከቨርድ ኢን 1924 አት ታውንግ ሳውዝ አፍሪካ። ሌላኛው ደግሞ የአውስትራሎፒቴከስ አፍሪካነስ የሚባለው በ2.5 ሚሊዮን ዓመታቶችን ያስቆጠረ በ1924 ላይ ከየት ነው የተገኘው? ከሳውዝ አፍሪካ ምን ከሚባልበት ታውንግ ከሚባልበት ቦታ የተገኘ ነው ማለት ነው። ዘ ኢስት አፍሪካን ሪፍት ቫሊ ሲምስ ቱ ሃቭ ቢን ዘ ሆም ኦፍ ሁማን ኢቮሉሽን ዲው ቱ ኢትስ ሪች አርኮሎጂካል ኤቪደንስ። ይሄኛው ኢስት አፍሪካ ወይም ምስራቅ አፍሪካ ወይም ሪፍት ቫሊው ምን በመባል ነው የታወቀው? ሪች አርኮሎጂካል ኤቪደንስ አለው ማለት ብዙ አርኮሎጂካል አጽሞች በመገኘታቸው የተነሳ በጣም አርኮሎጂካል ኤቪደንስ በጣም ሪች ነው በመባል ይታወቃል ማለት ነው። ፎር ኢንስታንስ ፎሲልስ ኦፍ ሆሞ ሃቢሊስ ዌር ፋውንድ አት ኦልዱቫ ጎርጅ ኢን ታንዛኒያ ኤንድ ሌክ ቱርካና ኢን ኬንያ። ለምሳሌ ፎሲል ሆሞ ሃቢሊስን መውሰድ እንችላለን። የት ይገኛል?
ኦሊቫ ጎርጅ ታንዛኒያ ውስጥ ይገኛል። ሌክ ቱርካና ወይም ኬንያ ውስጥ ይገኛል። ሁለቱም ጋር ይገኛል ማለት ነው። ይሄ ማለት ደግሞ ታንዛኒያም ኬንያም የት ነው ያሉት? ኢስት አፍሪካ ውስጥ አሉ ማለት ነው። ስለዚህ የሰው ልጅ መገኛ እንደሆነ ኢስት አፍሪካ ብዙ ጊዜ ይነገራል ማለት ነው። 1.6 ስቶን ኤጅ የድንጋይ ዘመን ምን ይመስላል የሚለውን እናያለን። One of the basic distinguishing features of human species is the ability to make tools. የሰው ልጆችን ከሌሎች እንስሶች ከሚለዩባቸው ዋና መሰረታዊ ነገሮች ወይም ገጽታዎች እቃዎችን መስራት ነው። ቱሎችን ሜክ ማድረግ ነው። The earliest tools were made of stone እና የመጀመሪያዎቹ ሰዎች እቃን ወይም ቱሎችን ሲጠቀሙ የሚሰሩት በምን ነበር? በስቶን ነበር ወይ በድንጋይ ነበር። In the transition from hunting and gathering to the period of civilization, human being passed through several stages of development. የሰው ልጅ ከሃንቲንግ እና ከጋዘሪንግ ወደ ሲቪላይዜሽን በሚቀየርበት ጊዜ ትራንዚት በሚያደርግበት ጊዜ የተለያዩ ስቴጆችን ወይም የእድገት ደረጃዎችን አልፎ መጥቷል ማለት ነው። አልፎ መጥቷል። These stages include the time when tools were made of stone. እነዚህ ስቴጆች ደግሞ ምንድነው? በዛ ጊዜ መች ነበር እነዚህ ቱሎች የተሰሩት ከድንጋይ የተሰሩት የሚለውን ስቴጅ ይገልጻል ማለት ነው። ያጠቃላል ማለት ነው። This period took a long time. ይሄኛው ደግሞ ብዙ ጊዜ ረጅም ጊዜ ሰዎች ከድንጋይ የተነሳ ማለት ከድንጋይ እቃዎችን መመስረት ችለዋል ማለት ነው። The stone age is divided into 3 periods: Paleolithic, Mesolithic and Neolithic. የድንጋይን ዘመን በሶስት መክፈል እንችላለን። አንደኛው ፓሌሊቲክ ስቴጅ ይባላል ወይም ፓሌሊቲክ ስቴጅ፣ ሜሶሊቲክ ስቴጅ እና ኒዮሊቲክ ስቴጅ በመባል በሶስት መክፈል እንችላለን ማለት ነው። ፓሌሊቲክ ኢዝ ግሪክ ፎር ኦልድ ስቶን። ይሄኛው ፓሌሊቲክ የሚለው ቃል ከግሪክ የመጣ ሲሆን ኤክስፕሬስ የሚያደርገው ምንድነው? የቆየውን የድንጋይ ዘመንን ኤክስፕሬስ ያደርጋል። The Paleolithic age is called the old stone age. ምንድነው? ፓሌሊቲክ ኤጅ የምንለው የቆየውን ወይም ኦልድ ስቶን ኤጅ የሚለውን ስያሜ ይገልጻል ማለት ነው። The Paleolithic age was the longest of the stone ages that began sometime around 2.6 million and lasted until about 300 years ago. ይሄኛው ፓሌሊቲክ ኤጅ የምንለው ለረጅም ጊዜ የቆየ የድንጋይ ዘመን ሲሆን ከ2.6 ሚሊዮን እስከ 300 ሺህ ዓመት ድረስ የቆየ እንደሆነ ይገለጻል ማለት ነው። During this period, early human beings made the first crude stone tools known as hand axe, lived in cave and discovered fire. በዚህ ጊዜ የሰው ልጅ ለመጀመሪያ ጊዜ ሃንድ አክስ ወይም ጠገራ የመሰለ ትንሽ ሃንድ አክስ የሚመስል ነገር መስራት ችሏል። እናም ደግሞ ፋይርን ወይም እሳትን ማቀጣጠል ወይም እሳት መጠቀም የጀመረበት ጊዜ ነበር። በምን ጊዜ? በፓሌሊቲክ ኤጅ ጊዜ ማለት ነው። And they also began to use language. ቋንቋ የሚባለው ነገር በየትኛው ጊዜ እንደተጀመረ ነው የሚገልጹት። በፓሌሊቲክ ቋንቋ ፋየር ወይም እሳት አንዳንድ ሃንድ አክስ የሚባሉ ቱሎች የተሰሩት መች ነው? በፓሌሊቲክ ጊዜ እንደሆነ ይገለጻል ማለት ነው። The Mesolithic age or Middle Stone Age was a transitional period between the Paleolithic and the Neolithic age. እነዚህ ደግሞ ሜሶሊቲክ ኤጅ የምንለው ወይም ሚድል ስቶን ኤጅ የምንለው ለማንና ለማን? ለፓሌሊቲክ እና ለኒዮሊቲክ ኤጅ ምንድነው? እንደ አንድ ትራንዚሽን ወይም ማለት እንደ ብሪጅ ያገለግላል። ከፓሌሊቲክ ተነስተን ወደ ሜሶሊቲክ ታሪክን ስናጠና መሃል ላይ ማን አለ? ሜሶሊቲክ ኤጅ አለ ማለት ነው። ስለዚህ ትራንዚሽናል ፔሪድ በመባል ይታወቃል እንዳትረሱት። It lasted from 300,000 to around 45,000 years ago.
ይሄኛው ደግሞ ኒዮሊቲክ ኤጅ የምንለው ሜሶሊቲክ ኤጅ የምንለው ከ300 ሺህ እስከ 45 ሺህ ዓመት ድረስ የቆየ እንደሆነ ኢቮሉሽኖች ያስቀምጣሉ ማለት ነው። ስቶን ቱልስ ዌር ስላይትሊ ኢምፕሩቭድ ኤንድ ሞር አዳፕቴብል ቱ ዲፈረንት ዩዝስ ዱሪንግ ዚስ ኤጅ። በዛ ጊዜ የድንጋይ እቃዎች በጣም ኢምፕሩቭድ እየተደረጉ በጣም የተሻሻሉ እናም ደግሞ ከመቼውም ጊዜ በላይ ለተለያዩ እቃዎች ለተለያዩ ነገሮች መጠቀም ተጀምሯል ማለት ነው። በዚህ ጊዜ መጠቀም ተጀምሯል። ዘ ኒዮሊቲክ ኤጅ ኦር ኒው ስቶን ኤጅ ስታርትድ 8000 BC and lasted until about 4000 BC። ይሄኛው ደግሞ ኒዮሊቲክ ወይም አዲሱ የድንጋይ ዘመን የምንለው ከየት ነው የሚጀምረው? ከ8000 ቢሲ እስከ 4000 ቢሲ ድረስ ያለውን ጊዜ ይወስዳል ማለት ነው። A great revolution took place during this period or this age። በዚህ ጊዜ በጣም ትላልቅ አብዮቶች ተነስቷል። ትላልቅ ለውጦች ተነስቷል። The Neolithic age has brought about the so-called Neolithic revolution or agricultural revolution። ይሄኛው ኒዮሊቲክ ኤጅ የምንለው ምን በመባል ይታወቃል? የኒዮሊቲክ አብዮት ወይም የግብርና አብዮት በመባል ይታወቃል ማለት ነው። The real change in the Neolithic revolution was the shift from the hunting of animal and gathering food to keeping animal and growing crop regularly which we call systematic agriculture። በዚህኛው ኒዮሊቲክ ሪቮሉሽን ጊዜ ሰዎች መጀመሪያ ሀንትና ጋዘር ያደርጉ ነበር። ያ ማለት ይሰበስቡ ነበር፣ ያድኑ ነበር፣ ይሰበስቡ ነበር። ከዚህ ደግሞ ወጥተው ወዴት ነው የሄዱት? ክሮፖችን ወይም ሰብሎችን በሬጉላሪ በሆነ መንገድ ምን ማድረግ ጀምሯል? ማምረት ጀምሯል። እናም ደግሞ አንዳንድ እንስሳዎችን መጠበቅ ጀምሯል ማለት ለምሳሌ የቤት እንስሳዎችን መጠበቅ ጀምሯል። ሌላም ደግሞ ዘር መዝራት ጀምሯል። አግሪካልቸር መጠቀም ጀምሯል። እናም ደግሞ ሲስቴማቲክ የሆነ አግሪካልቸር እየተጀመረበት ጊዜ ነበር ማለት ነው። የትኛው ኒዮሊቲክ ኤጅ የምንለው ማለት ነው። ዘ ኒዮሊቲክ አግሪካልቸራል ሪቮሉሽን ሃድ ፋር ሪቺንግ ኮንሲኩዌንስ። እና ኒዮሊቲክ አግሪካልቸራል ሪቮሉሽን ወይም የኒዮሊቲክ የግብርና አብዮት በጣም ብዙ ኮንሲኩዌንሶችን አምጥቷል ማለት ነው። ወይም ብዙ ውጤቶችን አሳይቷል ማለት ነው። ዘ ፕሪሪኩዌስትስ ፎር ሲቪላይዜሽን ዌር ሊድ ዱሪንግ ዚስ ኤጅ። እና ኒዮሊቲክ ሪቮሉሽን ወይም ኒዮሊቲክ አግሪካልቸራል ሪቮሉሽን በመኖሩ የተነሳ ሰዎች ወዴት ሄደዋል? ወደ ስልጣኔ ወደ ሲቪላይዜሽን ወደሚባል ስቴጅ ደርሷል ማለት ነው። አግሪካልቸር ዋዝ ኢንትሮዱስድ ኤንድ ትራንስፎርምድ ዘ ሊቭስ ኦፍ ኒዮሊቲክ ፒፕል። አግሪካልቸር ወይም ግብርና የሚባለው ነገር የሰዎችን የአኗኗር ዘይቤን ምን አድርጓል? ኢንትሮዱስድ አድርጓል። እናም ደግሞ ትራንስፎርምድ አድርጓል። ወይም ትራንስፎርምድ ስንል ቅድም ሃንቲንግ እና ጋዘሪንግ ከነበረበት ወደ ተሻለ ወደ ሲቪላይዜሽን እንዲመጣ አድርጓል። የሰውን ህይወትን ትራንስፎርም አድርጓል ማለት ነው። አስ አ ሪዛልት ሁማን ቢንግ ቱ ፕሮዱስ ፉድ። በዚህ የተነሳ በኒዮሊቲክ ሪቮሉሽን ወይም ኒዮሊቲክ አግሪካልቸራል ሪቮሉሽን በመነሳቱ የተነሳ የሰው ልጅ የራሱን ምግብ ማዘጋጀት ችሏል ማለት ነው። ዚስ ዋዝ ፎሎዊድ ባይ ሰደንተሪ ዋይ ኦፍ ላይፍ እንደ ኮምፕሌክስ ሶሻል ኦርጋናይዜሽን። በዚህ የተነሳ ሰዎች በቋሚነት ሰደንተሪ የሆነ ዋይ ኦፍ ላይፍ መኖር ጀምሯል ማለት ነው። በቋሚነት መኖር ጀምሯል። እናም ደግሞ ሶሻል ኦርጋናይዜሽኖችን ወይም ማህበራዊ አንድነትን ኦርጋናይዜሽን ማድረግ ጀምሯል ማለት ነው። ከምን የተነሳ? ከኒዮሊቲክ አግሪካልቸራል ሪቮሉሽን መኖሩ የተነሳ ማለት ነው። ስቶን ሃውስስ ዌር ቢልት። በዚህ ጊዜ የድንጋይ ቤቶች ምን ተደርጓል? ተገንብቷል። ሪሊጂየስ ፕሌስስ እንደ ግራኔርስ ዌር ኮንስትራክትድ። እና በዚህ የተነሳ በጣም ሪሊጂየስ ወይም ሃይማኖታዊ ቦታዎች ምን ተደረጉ? ተገንብቷል ማለት ነው። ኒው ኤንድ ቤተር ቱልስ ላይክ ዘ ሆ ዮክ እንደ ዊል አፒርድ እንደ ዩዝ ኦፍ አኒማል ኢን ፋርሚንግ ሄልፕድ ሁማን ቢንግ ፕሮዱስ ሞር ፉድ። የሰው ልጅ የተለየውን ከድሮ ይልቅ የተሻለውን ምግብ ለማምረት ሲል ምንን መጠቀም ጀምሯል?
እንስሳዎችን መጠቀም ጀምሯል። አንዳንድ ጎማዎችን ሰርቶ እንስሳዎችን ከእንስሳዎች ጋር አንድ አድርጎ እንደ በሬዎችን በመጠቀም ምን ማድረግ ጀምሯል? የተለየ ማለት ከድሮ የተሻለን ምግብ ማምረት ችሏል ማለት ነው። ዘ ቼንጅ ሃድ ሳች ድራማቲክ ኢፌክት ዛት ሂስቶሪያንስ ኮል ኢት ዘ ኒዮሊቲክ አግሪካልቸራል ሪቮሉሽን። እና ይሄንን ደግሞ ይሄንን ቼንጅ ወይም ይሄንን ድራማቲካል የሆነ ኢፌክትን ሂስቶሪያኖች ምን ብለው ይጠራሉ? ኒዮሊቲክ አግሪካልቸራል ሪቮሉሽን ወይም ይሄ የመጣውን አዲሱን ይሄኛውን ተጽዕኖ ወይም ለውጥን ምን ብለው ይጠራሉ? እነዚህ የታሪክ ምሁራኖች ኒዮሊቲክ አግሪካልቸራል ሪቮሉሽን በማለት ይጠራሉ ማለት ነው። ኢን ሾርት ዘ ኒዮሊቲክ ሪቮሉሽን ሜድ ሁማን ቢንግ ፕሮዱስ እንደ ኮሚኒቲ ዴቨሎፕ። በአጭሩ ኒዮሊቲክ ሪቮሉሽን ምን አድርጓል? የሰው ልጆች ምግብ እንዲያዘጋጁ ፕሮዲውሰር እንዲሆኑ እናም ደግሞ ኮሚኒቲ ወይም ማህበረሰብ የሚባል ነገር እንዲፈጠር አድርጓል ማለት ነው። ዘ ኒዮሊቲክ ሪቮሉሽን ኦከርድ አት ዲፈረንት ታይም ኢን ቫሪየስ ፕሌስ። እና ይሄ ኒዮሊቲክ ሪቮሉሽን የሚባለው ነገር የሚባለው አብዮት በተለያዩ ጊዜያት ተከስቷል። እናም ደግሞ በተለያዩ ቦታዎች ማለት ነው። ዘ ኤርሊስት ኤቪደንስ ኦፍ ዘ ኒዮሊቲክ ካምስ ፍሮም ዘ ሚድል ኢስት ሳም 11,000 years ago። በ11,000 ዓመት በፊት በመካከለኛው ምስራቅ የሚባለው እነዚህ እነማን ናቸው? እነ ሶሪያ የሚባሉ ሀገራቶች ላይ እነ እስራኤል አካባቢ ምን ተደርጓል? የመጀመሪያ ኒዮሊቲክ ኤቪደንሶች ተገኝቷል ወይም ኒዮሊቲክ ኤቪደንሶች ወይም መረጃዎች ተገኝቷል ማለት ነው። ዘ ማጀር አርኮሎጂካል ሳይት አር ፋውንድ ኢን ፓለስታይን፣ ሜሶፖታም፣ ዘ ናይል ቫሊ ኢን ኢጅፕት፣ ትሮፒካል አፍሪካ፣ ያንጊቴዝ ኪያንግ ቫሊ ኢን ቻይና፣ ዘ ኢንዱስ ቫሊ ኢን ኢንዲያ፣ ፓርት ኦፍ ዘ አሜሪካስ። በእነዚህ ቦታዎች ሁሉ ምን ተደርጓል? ማጆር የሆኑ አርኮሎጂካል ሳይቶች ናቸው። ስለ ኒዮሊቲክ ሪቮሉሽን እናንብብ፣ እናጥና፣ እንቆፍር ብትሉ የት መሄድ አለባችሁ? ፓለስታን፣ ሜሶፖታም፣ ናይል ቫሊ ወይም የናይል ወይም የአባይ ሸለቆ በሚባል በእነዚህ ኢጅፕት ውስጥ፣ ትሮፒካል አፍሪካ ውስጥ፣ ቻይና ውስጥም ያንጊቴስ ኪያንግ በሚባልበት ቦታ፣ ኢንዲያ ውስጥም ደግሞ ኢንዱስ ቫሊ በሚባል ቦታ፣ ፓርት ኦፍ አሜሪካን እነዚህን ቦታዎችን ብትጎበኟቸው ኒዮሊቲክ ሪቮሉሽን ኤቪደንሶች እነዚህ ቦታዎች ላይ ይገኛሉ ማለት ነው። ካርታውን በደንብ ቢታዩ ይመረጣል። ኢት ኢዝ ቢሊቭድ ዛት ዘ ኒዮሊቲክ ኤጅ ቱክስ ፕሌስ ኢን ፓርት ኦፍ ኢትዮጵያ አባውት 7,000 years ago። ዘን እነዚህ ኒዮሊቲክ ኤጅ የሚባለው በኢትዮጵያ ላይ ከ7,000 ዓመት በፊት እንደነበረ ይታሰባል ማለት ነው። ዘን አግሪካልቸር ቢጋን እንደ አሜንግ ዶሜስቲኬትድ ፕላንትስ ዌር ጤፍ፣ ዲያጎስ፣ ኑግ እንደ ኢንሰት። በዛ ጊዜ ይሄ ኒዮሊቲክ አግሪካልቸራል ሪቮሉሽን በመነሳቱ የተነሳ የኢትዮጵያ ሰዎች የተለያዩ ፕላንቶችን ዶሜስቲኬት ማድረግ ጀምረዋል ማለት ነው። ለምሳሌ ጤፍን መውሰድ እንችላለን፣ ዳጉሳን መውሰድ እንችላለን፣ ኑግን መውሰድ እንችላለን፣ ኢንሰትን እነዚህን ነገሮችን በመትከል ዶሜስቲኬት አድርጓል ማለት ነው። ፒፕል ኦልሶ ስታርትድ ሜኪንግ ኤንድ ዩዚንግ ፖተሪ። ሰዎች ደግሞ ምን ማድረግ ጀምረዋል? ሸክላችን መስራት እና መጠቀም ጀመሩበት በዚህ ጊዜ በኒዮሊቲክ ሪቮሉሽን ጊዜ ማለት ነው። ዜር አር ሰቨራል አርኮሎጂካል ሳይትስ ኢን ኢትዮጵያ ዛት አር ሪፕሬዘንታቲቭ ኦፍ ኒዮሊቲክ ኤጅ። በኢትዮጵያ ላይ ስለ ኒዮሊቲክ ኤጅ የሚገልጹ ብዙ አርኮሎጂካል ሳይቶች አሉ። ለምሳሌ ዚስ አርኮሎጂካል ሳይት አር ፋውንድ ኢን አክሱም፣ ላሊበላ፣ ቸርቸር ኢን ሀረርጌ እንደ መተሃራ። በእነዚህ ቦታዎች ላይ ኒዮሊቲክ ሪቮሉሽን የተጀመረበት እንደሆነ የሚገልጹ ኤቪደንሶች ይገኛሉ ማለት ነው። ሌላኛው 1.7 ኢመርጀንስ ኦፍ ስቴት መንግስት የሚባለው ነገር እንዴት ተመሰረተ የሚለውን እናያለን።
As discussed above, the Neolithic age led to sedentary way of life among human communities. ቅድም ከዚህ በፊት እንዳየነው ኒዮሊቲክ ኤጅ የምንለው ወዴት ነው ያመራው? ሰዎች ተረጋግተው እንዲኖሩ ሴደንተሪ ዋይ ኦፍ ላይፍ የሚባለውን ላይፍ ወይም ሰዎች በጣም ተረጋግቶ የሚኖርበትን አቅጣጫ ይዞ መጥቷል ማለት ነው። ምን ኒዮሊቲክ ኤጅ የምንለው ማለት ነው። ስለዚህ ማህበረሰብ የሚባለው ነገር ተቋቋመ በዚህ ጊዜ ስሩ ታይም ዚስ ኮሚኒቲስ ውድ ቢካም ኢኖርመስ። በዚህ ኒዮሊቲክ ጊዜ ማህበረሰብ የሚባለው ነገር ኮሚኒቲ የሚባለው ነገር ምን እየሆነ መጣ? ከፍ እያለ መጣ ማለት ነው። however human society did exist in some simple forms of organization before the emergency of complex society that means state። መጀመሪያ የሰው ልጅ ሁማን ሶሳይቲ ዲድ ናት ኤግዚስት ማለት አልተፈጠረም ነበር። መጀመሪያ ምንድነው የተደረገው? ኦርጋናይዜሽን ማለት ሰዎች በትንሽ በትንሽ መሰብሰብ ጀመሩ። ኮምፕሌክስ ሶሳይቲዎች መፈጠር ጀመሩ። እነዛም ደግሞ ስቴት በመባል ታወቁ ማለት ነው። ሶ ኤ ስቴት ሜይ ቢ ዲፋይንድ አስ ፖለቲካሊ ኦርጋናይዝድ ቦዲ ኦፍ ፒፕል ኦኩፓይንግ ኤ ዲፋይንድ ቴሪቶሪ ዊዝ አን ኦርጋናይዝድ ሌጂቲሜት ገቨርንመንት ኤንድ ፍሪ ፍሮም ኦል ፎርምስ ኦፍ ኤክስተርናል ኮንትሮል ቱ ኤክሰርሳይዝ ኢትስ ሶቨርኒቲ ዊዝን ኢትስ ኤሪያ ኦፍ ሩል። ይሄኛው ስቴት የምንለው ነገር ምን በማለት ዲፋይን ማድረግ እንችላለን? በፖለቲካ ኦርጋናይዝድ የሆኑ ሰዎች ናቸው። እናም ደግሞ የራሳቸውን ቴሪተሪ ያላቸው ዲፋይንድ ወይም የሚታወቅ ዲፋይንድ የሆነ ቴሪተሪ ያላቸው እናም ደግሞ በዛ ቴሪተሪ ውስጥ በዛው ድንበር ውስጥ የራሳቸውን ሌጂቲሜት የሆነ ገቨርንመንት ወይም መንግስት ያላቸው እናም ደግሞ ከየትኛውም ከውጪ ኮንትሮል ወይም ወረራ ውጪ የሆነው ማለት ራሳቸውን እየቻሉ አገዛዝ ያለው ቦታ ሁሉ ምንድነው የሚባለው? ስቴት ነው የሚባለው። ኢት መስት ቢ ኖትድ ዛት ኤ ስቴት ዲፈርስ ፍሮም ኤ ኪንግደም ኤንድ አን ኤምፓየር። ይሄኛው ስቴት የሚባለው ነገር ከማና ከማን ከኪንግደም እና ከኢምፓየር ይለያል። ፎር ኢንስታንስ ፎር ኤ ስቴት ቱ ኤግዚስት ኢት መስት ሃቭ ኤ ፎሎዊንግ ፊቸርስ ፖፑሌሽን ቴሪቶሪ ገቨርንመንት ሶቨርኒቲ ኤንድ ሪኮግኒሽን። አንድ ስቴት ለመባል ምን አይነት ፊቸሮች ወይም ገጽታዎች ያስፈልጋሉ? የራሱ የሆነ ፖፑሌሽን ያስፈልጋል፣ ህዝብ ያስፈልጋል፣ የራሱ የሆነ ድንበር ያስፈልጋል፣ የራሱ የሆነ መንግስት ያስፈልጋል፣ ሉዓላዊ መሆን አለበት። እናም ደግሞ በሌሎች ዘንድ ደግሞ ሪኮግኒሽን መስጠት አለበት፣ እውቅና ማግኘት መቻል አለበት ማለት ነው። አንድ ስቴት ለመባል ማለት ነው። ሪጋርዲንግ ዘ ኢመርጀንሲ ኦፍ ስቴት ስኮላርስ ፑት ፎርዋርድ ዲፈረንት ቲዮሪስ። ስቴት እንዴት ተጀመረ? በአለም ደረጃ ስቴት የሚባለው ነገር መንግስት የሚባለው እንዴት ተጀመረ ለሚለው በአለም ዙሪያ ስኮላሮች ወይም እነዚህ የታሪክ ተመራማሪዎች ወይም እነዚህ ምሁራኖች ምን ያደርጋሉ? ብዙ አይነት ቲዎሪዎችን ወይም ንድፍ ሀሳቦችን ያቀርባሉ። ዋን ኦፍ ዘስ ቲዎሪስ ኢዝ ሪሌትድ ቱ ሪሊጅን። እና ከነዛዎቹ አንዱ ከምን ጋር የተገናኘ ነው? ከሪሊጅን ጋር የተገናኘ ነው። አስ ሪሊጅን ዴቨሎፕድ ፕሪስትስ አፒርድ ኢን ኤርሊ ሶሳይቲስ። ይሄኛው እንትን በመጀመሩ ሪሊጅን በመጀመሩ ሪሊጅን ማለት ሃይማኖት በመስፋፋቱ ወይም በማደጉ የተነሳ ቀሳውስቶች ምን ያደርጋሉ? ያንን ሰፈር ያንን ሶሳይቲ የሚቆጣጠሩ ቀሳውስቶች አፒር ያደርጋሉ። በዛ ጊዜ እነዛ ቀሳውስቶች ምን ያደርጋሉ? ያንን ቦታ ኮንትሮል ሲያደርጉ እነዛም ህዝቦች ደግሞ ለማን ይገዛሉ? ለእነዚህ ቀሳውስቶች ይገዛሉ። በዛ ጊዜ እንደተጀመረ ከዛ አንፃር እንደተጀመረ ስቴት የሚባለው ነገር ከዛ እንደተጀመረ እናም ደግሞ ሪሊጂየስ በሆነ መንገድ እንደተጀመረ አንዳንድ መላምቶች ያወራል ማለት ነው።
they began to play central roles in administrative spheres of society። እነዚህ ቀሳውስቶች ወይም ቀሳውስቶች ፕሪስት የሚባሉ ሰዎች በጣም ትልቅ ሚና ይጫወታሉ። ምኑን ሶሳይቲን ምን በማድረግ በማስተዳደር ረገድ በጣም ትልቅ ሚና ይጫወታሉ ማለት ነው። such early states were known as theocratic state። ሌላኛው ደግሞ በጣም የቆየ ስቴት such early states were known as theocratic። በጣም የቆየ ስቴት በመባል ይታወቃል። ቴዎክራቲክ ስቴት በመባል ይታወቃል። they were ruled by priest። እነዚህ ደግሞ ቴዎክራቲክ የሚባለው ስቴት ወይም መንግስት በማን ነው የሚመራው? በእነዚህ በቀሳውስቶች ወይም በሃይማኖት አባቶች የሚመሩ ናቸው ማለት ነው። others say that agriculture was the major reason for the emergence of state። አንድ መንግስት ለመመስረት አግሪካልቸር ወይም የእርሻ ትልቁን ሚና ትልቁ ዋነኛው ምክንያት ምንድነው? እርሻ ነው ማለት ነው። እርሻ በጣም በመስፋፋቱ የተነሳ ስቴት የሚባለው ነገር ኢመርጅ ሆኗል ማለት ነው። as early society was divided economically into higher and lower classes። በዛ ጊዜ የድሮ ሶሳይቲዎች ምን በመባል ይከፈላሉ? ለሁለት ይከፈላሉ። ከፍተኛ እና ዝቅተኛ ክላስ በመባል ይታወቃሉ ማለት ነው። those who produced surplus become elites። እነዚህ ምን አድርጓል? ሰርፕለስ የሆነ ኤሊቶችን መፍጠር ችሏል ማለት ነው። ኤሊት ማለት የተማሩ ጥሩ ስታንዳርድ ያላቸው ሰዎች ናቸው። ኤሊትስ አር ሪች ፒፕል ሁ ሃድ አቴንድ ሃየር ስቴትስ ኢን ሶሳይቲ ዱ ቱ ዜር ዌልዝ። እና ኤሊት የሚባሉ ሰዎች ሀብት ያላቸው ሰዎች ናቸው። እናም ደግሞ በማህበረሰቡ ዘንድ ከፍተኛ ቦታ የሚሰጣቸው ናቸው። እናም ደግሞ ይሄ ደግሞ የሚሰጠው ከምን የተነሳ ነው? ካለው ከራሱ ሀብት የተነሳ ማለት ነው። as a result they would have control over others thus leading to the emergence of state። እነዚህ ትልቅ ሀብት በመኖራቸው የተነሳ በጣም ቦታ የሚሰጣቸው ኤሊቶች ወዴት አምርቷል ይላሉ? ወደ መንግስት ወይም ስቴት የሚባለው ነገር ወደ መፍጠር ጥሩ ምክንያት ሆኗል ብለው ያስባሉ። ቅድም በቸርች ደረጃ ወይም በሪሊጂየስ ነበር። አሁን ደግሞ በሀብት ደረጃ ነው አሁን እያየን ያለነው። others insist that control over trade and trade route were the principal reason for the emergency of state። ሌላኛው ደግሞ ምንድነው የሚያነሱት? ንግድንና የንግድ መስመሮችን የሚቆጣጠሩ ሰዎች አንድን መንግስት እንዲመሰረት አድርጓል ብሎ ያስባሉ ማለት ነው። በጣም አንድን ንግድ ወይም የንግድ መስመር አንድ ሰው ሲቆጣጠር የራሱ የሆነ ቤኔፊት ያገኛል። ከዛ የሚሰበስባቸው ገንዘብ አለ። በዛም ገንዘብ ደግሞ ወታደርን ያስነጥላል፣ ለወታደር ኢኩዊፕድ ያደርጋል፣ መሳሪያዎችን ይሰጣል። በዛ የተነሳ ኮንትሮል ያደርግና ስቴት የሚባለው ነገር በዛ እንደመጣ ያስባሉ ማለት ነው። as a result village chiefs who controlled the trade gradually replaced priests which the emergence of markets። እነዚህ ቀሳውስቶች ደግሞ ምን ያደርጋሉ? ቪሌጆችን ምን ያደርጋሉ? ኮንትሮል ያደርጋሉ። እነዚህ ቪሌጅ ቺፍ የምንላቸው ወይም የሰፈር አለቆች ምን ያደርጋሉ? ትሬዶችን ኮንትሮል ቀስ በቀስ ኮንትሮል ያደርጋሉ። እናም ደግሞ በማን ይተካሉ? በፕሪስቶች ይተኩና ከዛ ማርኬት ቦታዎች ምን ያደርጋሉ? ማርኬቶችን ኢመርጅ ያደርጋሉ። ኢን አዲሽን these chiefs had the power of collecting tributes and keeping the security of villages and the needs around them። በተጨማሪ እነዚህ ቺፎች ወይም አለቆች ምን ያደርጋሉ? ትራይቡተሮችን ይሰበስባሉ። እናም ደግሞ የቪሌጅን ወይም የሰፈሩን ሰላም ደህንነት ያስጠብቃሉ። እናም ደግሞ የሚፈለገውን ነገር ያሟላሉ ማለት ነው። በዛ የተነሳ ስቴት የሚባል ነገር ኢመርጅ እንደሆነ ይታሰባል ማለት ነው። this development marked the appearance of state።
ከዚህ ሁሉ ቅድም ካየነው ከቸርች ጀምሮ ከንግድ መስመር ከመቆጣጠር ጀምሮ እናም ደግሞ በጣም ጥሩ ዌልዝ በመኖር የተነሳ ወይም ሀብት በመኖር የተነሳ እናም ደግሞ ብዙ ምክንያቶችን አይተናል። በዚህ የተነሳ ኢስቴት የሚባለው ነገር ተፈጥሯል ተብሎ ይታሰባል ማለት ነው። ዋር ኦር ኮንፍሊክት ሜይ ኦልሶ ሃቭ ኦከርድ ዌን ስሞል ቪሌጅስ ኮምባይንድ ቱ ኢስታብሊሽ ስቴትስ አንደር ፓወርፉል ሎካል ቺፍስ ባይ ፎርስ። ጦርነት እና ግጭቶች ምን ሊደረጉ ይችላሉ? ኦከርድ ሊነሱ ይችላሉ። አንዱ የአንዱን ሰፈር ለመቆጣጠር ሲፈልግ በኃይል ለመቆጣጠር ሲፈልግ ምን ሊከሰቱ ይችላሉ? በዚህ ጊዜ ጦርነት ሊከሰት ይችላል፣ ግጭት ሊነሳ ይችላል። ወይን ስሞል ቪሌጅ ኮምባይን ቱ ኢስታብሊሽ ስቴት ማለት ለምሳሌ በዚህ ቦታ ሰዎች የራሳቸውን ሰፈር የሚቆጣጠር አንድ ሰው ቢኖር እዚህም ደግሞ አንድ ሰው ቢኖር እዚህም አንድ ማህበረሰብ ቢኖር ይህንን ቦታ አንድ ለማድረግ አንድ ስቴት ለመፍጠር ይህንን ቦታ ስቴት የሚባለውን ነገር ለመፍጠር አንድ ፓወርፉል የሆነ ቺፍ ሲነሳ በእነዚህ በሶስቱ መካከል ምን ይገጥማል? ጦርነት ወይም ዋር የሚባለው ነገር ይፈጠራል ማለት ነው። ዋር የሚባለው ነገር ይፈጠራል። ከዚህ ወደ ታች ያለው ዩኒት ሳሜሪ ነው። ዩኒት ሳሜሪውን በደንብ አንብቦ በቀጣይ ቻፕተር 2 እናያለን። ቪዲዮውን እስከመጨረሻ ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቸር ሰንብቱልኝ።